ነውና አንዲት ጌትነት እንላለን። አንድ ጌትነት፣ አንዱ ለአንዱ ጌቱ አይደለም፣ አንድ ጌትነት እንጂ ያላቸው። አንዲት መሻት፣ አንድ ፍቃድ ነው እንጂ ያላቸው። ሁለት ሶስት ፍቃድ የለም። የአባቴን ፍቃድ ላረግ እንጂ የራሴን ፍቃድ ላረግ አልመጣሁም አላቸው። አንዲት ፍቃድ ስለሆነች ያለችው አንድ ፍቃድ። የአብ የወልድ የመንፈስ ቅዱስ ገንዘብ ነው። አብ የፈቀደው ወልድ መንፈስ ቅዱስ ፈቅዷል። መንፈስ ቅዱስ የፈቀደው አብ ወልድ ፈቅዷል። ወልድ የተናገረው አብ መንፈስ ቅዱስ አጽንተውታል። አይነጣጠልም፣ አይከፈልም ማለት ነው። ሌላ አምላክን የሚሰብክ ቢኖር ሌላ አምላክ የተባለ ምንድነው? የሐሰት አምላክ የሚሰብክ የመላእክት ፈጣሪ እግዚአብሔር ቅዱስ 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 ተብለትም የምትመሰገነው ምስጋና በአራቱ ማዕዘን ሙሉ ነው እያሉ ሱራፌል ከሚያመሰግኑት ምስጋና የተለየ ሌላ ምስጋና የሚያመጣ ምን ይሁን? ወግዝ ይሁን። ቅዱስ 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 ጸባዖት እግዚአብሔር ያለ የሚኖር ዘላለም ብሎ ከሚያመሰግኑት ከዚህ ምስጋና ውጪ ሌላ ምስጋና የሚሰጥ ቢኖርና ሌላ አምላክን ፈጥሮ የሚያስተምር ቢኖር እንደዚህ አይነቱ የተወገዘ ነው። ለምሳሌ ጌታ ኢየሱስ ክርስቶስ አምላኬ አምላኬ ብሎ የጮኸው አብ ፊቱን ከወልድ ላይ ስላነሳና ስለተሰወረበት ነው የሚል ትምህርት ቀለል ባለ አማርኛ በሚለው መጽሐፍ ቅዱስን አቅልሎ በሚያሳይ አጻጻፍ የጻፉ ወንድሞች አሉ። ይህ ትምህርት አሁን ከሰጡን ከአባታችን ትምህርት የሆነ ከሐዋርያት ትምህርት የወጣ ትምህርት ነው። አምላኬ አምላኬ ያለው እግዚአብሔር አብ ከወልድ ተሰውሮበት ነው ወይንም ደግሞ ጠፍቶበት ነው። ስለዚህ አምላኬ አምላኬ ብሎ ፈለገው የሚል ትርጓሜ ሲሰሙ ይህ የሐዋርያት ትምህርት ነው። አብ ወልድን ሲፈልግ ወይም ወልድ አብን ሲያፈላልገው ማለት ነው። እንደዚህ አይነት ትምህርት የክደት ትምህርት ይሆናል ማለት ነው። ስለዚህ ይህ ትምህርት ምንድነው? ውግዝ ነው። አብን ወልድን መንፈስ ቅዱስን ነጣጥሎ የሚመለከት ቢኖር አንዱን ከአንዱ አሳንሶ አንዱን ከፍ አድርጎ የሚያሳይ አንዱን ላኪ አንዱን ተላላኪ፣ አንዱ ስልጣን ያለው አንዱ ስልጣን የሌለው፣ አንዱ ደግሞ መላክ መብት የሆነ አንዱ ደግሞ መላክ ብቻ ድርሻ የሆነ፣ አንደኛው ይቅር የሚል አንደኛው ይቅር የማይል አድርጎ በስላሴ ላይ ስላሴ ማለት ልዩ ሶስት ማለት ነው። አንድነትና ሶስትነት ላይ ሌላ አዲስ የሆነ ትምህርት የሚጨምር ቢኖር ያ ሰው ምን ይሁን? በአባቶች ትምህርት የተወገዘ ይሁን። በቃ አለቀ። ውግዝ ነው። ምንም ማባበል ያስፈልገው። ምንም የሚያባብሉት ነገር የለም። ያ ማለት ግን ድንጋይ ወርውሩ ማለት ደግሞ አይደለም። አንድ ሰው ከእውቀት ማነስ ሊሳሳት ስለሚችል፣ ከቃላት ስህተት የተነሳ ሊሳሳት ስለሚችል ተምሮ እንዲመለስ እድል ይሰጧል። አልመለስም ካለ ግን የቤተክርስቲያን አባቶች ራሳቸው አውግዘው በቤተክርስቲያን ስርዓት እንዲመለስ አድርገው በፍቅር ይሸኙታል ማለት ነው። እንደኛ ድንጋይ ጨብጦ መናፍቅ ከሃጂ አባሩት ይሄ የቲክቶክ እንትን ምናምን አይሉም። አባቶች ተምሮ ቢመለስ ሊቀበሉ በፍቅር እጃቸውን ዘርግተው ነው የሚያስወጡት። እንዳይመለስ እንዳይድን እንዳይሽር አድርገው ወቅሰው ሰድበው አግፍጠው አቆሽሸው አያስወጡ። ያ ሰው ተምሮ እግዚአብሔር አምላክ ረድቶት ከተመለሰ ሊቀበሉት፣ ካልተመለሰ ደግሞ በውግዘቱ ሊጸና ቤተክርስቲያን በፍቅር እጆቿ ታስወጣለች እንጂ ገፍታ ሰድባ ለነዋሪ ሰጥታ አታስወጣም። እኛ ትንሽ በዚህ ረገድ መረጋጋት ያለብን ይመስለኛል። ትንሽ ቲክቶኩ ስለሚፈጥን ሰው መናፍቅ ብሎ ለማለት ይፈጥናል እና ሰው ከትምህርት ካነበበው ካሳወቁት በዙሪያው ከነበሩ ሰዎች አንጻር ጥያቄ ሊፈጥርበት ይችላል። መናፍቅ ብሎ ለመናገር ግን በዚህ ልክ የፈጠነ መሆን አይችልም ነው። ስለዚህ መረጋጋት አለብን። ሌላው በአባታችን ትምህርት ክፍል 5 ላይ እንደዚህ አሉ። እንደኛ እንደ ሰዎች እነሱ በአብ ምክርና ጥበብ እንደተፈጠሩ አድርጎ የእግዚአብሔርን አብን አንድ መለኮት ባህሪ ከወልድ ከመንፈስ ቅዱስ የሚለይ በደንብ እየሰማችሁ አብ የወልድና የመንፈስ ቅዱስ ፈጣሪያቸው አድርጎ የሚያስብ ቢኖር ማለት ነው። ወይም ደግሞ አብ ለብቻው ሆኖ ወልድና መንፈስ ቅዱስን አስገኘ ስለምንል አብ እንደ ፈጣሪ ወልድና መንፈስ ቅዱስ እንደተገኘ ሆኖ እንደተፈጠሩ አድርጎ የሚያስብ ቢኖር የእግዚአብሔር አብን አንድ መለኮት እግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር አንድ የሆኑበትን መለኮት ከፍሎ የሚመለከት ቢኖር
ወልድ መንፈስ ቅዱስ ከዚህ ከአንድ ባህሪ አልተገኙም የሚል የባህሪ አምላክነት የላቸውም የሚል ቢኖር አምላክነት ከእግዚአብሔር አብ የተሰጣቸው እንጂ ወይም የተሰጠው እንጂ ራሱ አምላክ ያልነበረ መጀመሪያም ያልነበረ ግን ከሆነ ቦታ ካለመኖር ወደ መኖር የመጣ ነው ብሎ የሚያስብና አምላክነትን በጸጋ ከእግዚአብሔር አብ አግኝቶታል ብሎ የሚያስብ ቢኖር ይህ ሰው ምን ይሁን ነው? ውግዝ ይሁን፣ የተወገዘ ይሁን። እንደዚህ የሚል ትምህርት ሐዋርያትም ራሱ ክርስቶስም አላስተማረንም። ስለዚህ የጸጋ ሳይሆን የክርስቶስ አምላክነት የምንድን ነው? የቃል አምላክነት የምንድን ነው? የጸጋ ሳይሆን የምንድን ነው? የባህሪ ነው። የባህሪው ነው። የባህሪው ነው ብሎ የማያምን ቢኖር መንፈስ ቅዱስንም አሳንሶ ከእግዚአብሔር አብና ወልድ አሳንሶ ተላላኪ ብቻ ነው የሚል ቢኖር እነዚህ ሰዎች የተወገዙ ይሁኑ ይላሉ። ከዛ ወዲያ እዚህ የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ እኔና አብ አንድ ነን ይላል ቃሉ። ምን ይላል? እኔና አብ አንድ ነን። አባታችን ይህንን እንደ ነጥብ አነሱት። አብ ይበልጣል፣ ወልድ ያንሳል፣ አብ ገዢ ነው፣ ወልድ ተገዢ ነው ብለው እንዳይናገሩ ሰዎች እኔና አብ አንድ ነን ብሎናል ብለው ይህንን አስቀመጡ። ሁለተኛ ምን አነሱ? ምዕራፍ 15 ቁጥር 26 ላይ ምዕራፍ 15 ቁጥር 26 እንደዚህ ይላል፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክርላችኋል አለ። ከማን ዘንድ የሚወጣ? ከአብ ዘንድ የሚወጣ። መውጣቱ አንድ ጊዜ ነው ወይንስ ለዘላለም ነው ስንል ለዘላለም ከፀሐይ ብርሃንና ሙቀት ሁልጊዜ ከተፈጠሩበት ጊዜ ጀምሮ እንደሚወጣው ያለ መቋረጥ መንፈስ ቅዱስ ከአብ ለዘላለም ይወጣል። ያለ መቋረጥ ከአካልነቱ ሳይነጠል አካልነቱን ሳይቀይር ከአንድ ባህሪ ሳያንስ ከአንድ መለኮት ሳይጎል ለዘላለም መንፈስ ቅዱስ ይወጣል። ወልድስ እግዚአብሔር አብ ስንቴ ወለደው ብንል አንዴ የተወለደ ከማን? ከእግዚአብሔር አብ። ሁሌ የሚወለድ አይደለም። አንዴ ተወልዶ ለዘላለም ልጅ። እንዴት ነው መውለዱ ሲባል ፀሐይ ሙቀትን እንደምትወልደው ብርሃንም ብርሃንን እንደሚወልደው ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከብርሃኑ ያልተነጠለ እውነተኛ ብርሃን ብሎ ይገልጿል ሃይማኖት አበው። ያለመተናነስ ብርሃኑ በነበረበት ዘመን የነበረ ከእውነተኛ ብርሃን የተወለደ እውነተኛ ብርሃን ዓለማትን የፈጠረ የማይጎል የማያንስ እውነተኛው ብርሃን ያለው ነገር ሁሉ የእርሱ የሆነ ብሎ የተረጉሙታል ሲተረጉሙት። ስለዚህ ምን አሉ? እግዚአብሔር አብ ከፍ ወልድና መንፈስ ቅዱስን ዝቅ አድርጎ የሚመለከት ቢኖር በዚህ በሃይማኖት አበው ትምህርት ምን የተወገዘ ነው? ውግዝ ነው። ምን ይሁን? ውግዝ ይሁን። አብን ከፍ ሌሎቹን ዝቅ አድርጎ የሚመለከት ቢኖር ከባህሪ አልተገኘም የሚል ቢኖር የጸጋ ነው የሚል ቢኖር ይህ ሰው የተወገዘውን ከሃይማኖት ወጥቷል። ክፍል 6 ስለተሰቀለው አምላክ ያደረበት ሩቅ ብእሲ ነው። ስለተሰቀለው አምላክ ያደረበት ሩቅ ብእሲ ነው። አምላክ ሰው ወደ መሆን ተለወጠ የሚል ቢኖር አምላክ ምን ነበረ? አምላክ ነበረ፣ ቃል ስጋ ሆነ የሚለውን አምላክነቱን ትቶ ሰው ብቻ ሆነ ብሎ የሚለውጥ ወይም ሰውነትን ብቻ አይቶ አምላክነቱን የሚክድ ቢኖር ማለት ነው ከእግዚአብሔር የሚገኘውን ድህነት በሩቅ ብእሲ ሊያገኝ አይችልምና ውግዝ ነው። አንድ ሰው እንዴት አምላክ በመስቀል ይሰቀላል ብሎ ጠይቆ ከዚህ ሐሳብ የተነሳ እንዴት አምላክ በመስቀል ተሰቀለ፣ እንዴት አምላክ ሞቶ አዳነኝ ብዬ እናገራለሁ ብሎ የአምላክን ባህሪውን ብቻ አስቦ የአምላክን ጥበባዊ የሆነ የሰው ልጅን የማዳን ጥበብ ግን ሳይገነዘብ መለኮታዊ ባህሪውን ብቻ አይቶ ገንዘቡ ያደረገውን የሰውነት ባህሪ ግን ክዶ ስለዚህ አምላክ ሊሰቀል አይችልም፣ አምላክ ሞቶ ሊያድነኝ አይችልም ብሎ ደምድሞ አምላክን ያገለለ ሰው ብቻ ከማርያም የነሳውን ስጋና ደም ብቻ አይቶ መስቀል ላይ ተሰቅሎ ያዳነኝ ሰው ብቻ ነው እንጂ አምላክ ሊሰቀል አይችልም ቢል አምላክ ተሰቅሎ አላዳነኝም ብሎ መለኮታዊ ኃይሉን አውጥቶ ሩቅ ብእሲ ብቻ ቢያደርገው ክርስቶስን
ወይም ደግሞ በባህሪ ከፍሎ አንዱን ባህሪ ያልሞተለት አንዱን ባህሪ አላዳነው አንዱ ባህሪ ግን ለማዳን ደም ለማፍሰስ ብቻ የተፈጠረ አድርጎት ቢያስበው ይህ ሰው ምንድነው? የተወገዘ ነው። ለምን? ሁለት ቦታ አይከፈልምና በባህሪ የእግዚአብሔር የማዳን ስራው የማይመረመር ስለሆነ በስጋና በደም የሚመዘን ሳይሆን በእምነት ልንቀበለው የምንችል የማይቻል ነገር ሁሉ ለእግዚአብሔር እንደሚቻለው አለማወቅ በራሱ የእግዚአብሔርን ስራ በጠባብ አእምሮ ይመዝነዋል፣ ከሚዛንም ይወድቃል ማለት ነው። ስለዚህ ሩቅ ብእሲ ብቻ አድርጎ ሰውን ያዳነኝ ቢል እንዴት ፍጡር ሰውን ሊያድን ይችላል ብለው አባታችን ይጠይቃሉ። ስለዚህ ይህ ትምህርት ውግዝ ነው። ለምን? አምላክ በምን አዳነን? በስጋ አዳነን። አምላክ በምን አዳነን? የማይሞት አምላክ በምን? በሞቱ አድኖናል። እንዴት? መሞት የስጋ ባህሪ ቢሆንም አለመሞት ደግሞ የመለኮት ባህሪ ቢሆንም አምላክ ግን የሰው ልጅ ስጋ ገንዘቡ አድርጓልና በስጋ ሞቶ የማይሞት አምላክ አዳነን ትላለች ቤተክርስቲያን። መለኮት ሞተ የሚል ቢኖር ይህም የተወገዘ መለኮት አይሞትም። መለኮት ተሰቀለ የሚል ቢኖር መለኮት አይሰቀልም። መለኮት ተዳሰሰ ቢል መለኮት የሚዳሰስም አይደለም። ነገር ግን አምላክ በስጋ ሞተ ስንል አምላክ የሰው ልጅ ስጋ ገንዘቡ አድርጎታልና ያ ስጋ ባህሪውን መለኮት ሳይቀይርበት ያ ስጋ የመለኮትንን ባህሪ ሳይቀይር በተለየ ታቅቦ በማይመረመር ሚስጥር የሰው ልጅ የማይሞት አምላክ በስጋ ሞቶ ወደ ዘላለም ሕይወት መልሶናል ብላ ቤተክርስቲያን ታስተምራለች። ይህን የማያምን ካለ ግን ምን ይሁን? የተወገዘ ይሁን። እኛ ግን እኛ ግን የታመመው የሞተው እሱ ያድናል ብለን እናምናለን። የታመመው የሞተው የቆሰለው መከራ የተቀበለው እርሱ ክርስቶስ ነው። እርሱ ደግሞ ያድናል። ከእመቤታችን ከንጽሕት ድንግል ማርያም የተወለደው መድኃኒት ነው እንላለን። ከእመቤታችን የተወለደው ምን ስለሆነ? መድኃኒት። የመጀመሪያ ምስክር ማናት? እመቤታችን። ከሰው ልጆች ሁሉ የመጀመሪያ ምስክር፣ ለመጀመሪያ ጊዜ ለሰው ልጆች ሁሉ የተሰጠ መድኃኒትን ያቀፈች ለመድኃኒቱም ስም ያወጣች እመቤታችን ናት። ምን አለች? መድኃኒቴ አምላኬ እኔ ባሪያ አለችው። የመጀመሪያ ከፍጥረታት ሁሉ ከሰው ልጆች ለጌታ ኢየሱስ ክርስቶስ ምስክር ሆና ወንጌልን ለዓለም የመጀመሪያ ያደረሰች እመቤታችን ናት። ለዛውም ከክርስቶስ ሳትማር ከልጇ ሳትማር። ሐዋርያ ስለ ክርስቶስ ቢመሰክሩ ከክርስቶስ ተምረው፣ ሐዋርያ ስለ ክርስቶስ ቢመሰክሩ ከመንፈስ ቅዱስ ትርጓሜውን አውቀው አጥንቷቸውን። እመቤታችን ግን በተለየ ልዩ በሆነ ጸጋ የአዲስ ኪዳን ሰባኪ ወንጌል ሆናለች። ለምን? አብ ስለ እርሱ እንደተናገረው እርሱ የሚላችሁንም ስሙ ብላ የሰበከች ናትና እመቤታችን። የአዲስ ኪዳን ሰባኪ ወንጌል ተብሎ የሚጠራው ሌላው መልአኩ ገብርኤል ለሰው ልጆች የምስራችን የተናገረ የሚወለደው ከሦስቱ አካል አንዱ መሆኑ ይህም ኃይልና ስልጣንን የተሞለ ለሰው ልጆች ሁሉ መድኃኒት እንደሆነ ያበሰረ መልአኩ ገብርኤል ነው። ስለዚህ መልአከ ሰላም፣ መልአከ ብስራት፣ የአዲስ ኪዳን ወንጌል ሰባኪ ተብሎ ገብርኤል በቤተ ክርስቲያናችን ይነገርለታል። የሉቃስ ወንጌል ለማየት በቂ ነው። ስለዚህ ከንጽሕት ከሆነች ከድንግል ማርያም የተወለደ መድኃኒት ነው እንላለን። እመቤታችንም በመውለዷ ለዓለም ሁሉ ለዓለም ሁሉ ፍሬ ሕይወት፣ ለዓለም ሁሉ ምን ሰጠች? የሕይወትን ፍሬ። ለዓለም ሁሉ የሕይወትን ፍሬ፣ ለሰውም መልካም ስምን አስገኘች ብሎ አባታችን ተረጎሙ ስለ እመቤታችን። የሰው ልጅስ እመቤታችን ቅድስት ድንግል ማርያም በሰጠችው ፍሬ የሰው ልጅ ሔዋን በሰጠችው የሞት ፍሬ ሞት የማያገኘው እርሱ ምን አደረገ? ሞት አገኘው። ከዕፅ ላይ በተቆረጠች ፍሬ የዘላለም ሞት አግኝቶታል። ዳግማዊት ሔዋን ተብላ የምትጠራ እመቤታችን ቅድስት ድንግል ማርያም የሕይወትን ፍሬ አስገኘች። የሕይወትን ፍሬ ወለደች። ለዓለም ሁሉ የሕይወትን ፍሬ ሰጠች። የመጀመሪያዊቷ ሔዋን
ከእጽ ላይ የቆረጠችው ፍሬ የዘላለም ሞት የሚያመጣ ሲሆን እመቤታችን ቅድስት ድንግል ማርያም ደግሞ የዘላለም ሕይወት የሚሰጥን ፍሬ ሰጠችንና እጽ ላይ ተሰቅሎ የዘላለም ሕይወት ሰጠን። የሰው ልጅ በአንዲቷ ሔዋን ምክንያት በደለ፣ ኃጢአት ሰራ ተብሎ ተጻፈለት። ኃጢአትም ወደዚህ ዓለም ገባ። የኃጢአት ደሞዝ የሆነው ሞትም የሰው ልጆች ሁሉ በጨለማ ውስጥ አለ። እመቤታችን ቅድስት ድንግል ማርያም በንጽህና ተገኘች፣ በቅድስና በቃች። አምላክም መረጣት፣ ማደሪያውም ትሆን ዘንድ ፈለጋት። ሕይወት የሚሰጠውን ፈጣሪዋን ወለደችና መድኃኒትን ለሰው ልጆች ሁሉ ሰጠች። መድኃኒት የሆነ ጌታ ኢየሱስ ክርስቶስ የዘላለም ሕይወትን በመስቀል ላይ ሰጠን። ይህ አባታችን ያሉት ሰዎችንም ከእግዚአብሔር ከፈጣሪያችን ጋር አንድ አደረጋቸው። መድኃኒት። የሰው ልጅ በሔዋን ምክንያት ከእግዚአብሔር ዘንድ ተጣላ፣ ተለያየ፣ ከክብርም ወደቀ፣ ነፃ ፈቃዱንም አጣ። ነፃ ፈቃዱን አጣ በሔዋን ምክንያት። በዳግማዊቷ ሔዋን፣ በዳግማዊው አዳም በእርሱ በኩል ደግሞ የዘላለም ሕይወትን ድጋሚ ያገኘ ሰው ከእግዚአብሔር ጋር ማርያም በወለደችው እመቤታችን ቅድስት ድንግል ማርያም በወለደችው በዛ ንጹህ በሆነ የዘላለም ሕይወት በሚሰጥ በጌታ በኩል ታረቅ። በሞቱ ሞትን አጠፋ። የሰው ልጅ የዘላለም ሞት ወርሶት ነበርና ሞትን በሞቱ ሻረ። ከትንሣኤው ወዶም ወደምትገኝ ሕይወት ወሰዳቸው እንላለን አሉ። በማን በኩል? በጌታ በኢየሱስ ክርስቶስ በኩል። እሺ ትምህርቱ የበቃችሁ ይመስለኛል። ተጨማሪ ሌላ ትምህርት ከስር ስለከፈታችሁ ይሄ ትምህርት በጣም እንኳን እንዲያወራን አይደለም፣ በጣም ጆሮ ሰተነው እንኳን እንዳንሰማው ዲያብሎስ በጣም የሚፈልገው ስለሆነ ግን ያው ከስር በጣም ሌላ ትምህርት ጀመራችሁና ይብቃን እንደ ጎበስ እግዚአብሔር አምላክ እንድንማር ያደረገን። ይሄ በመንፈስ ቅዱስ ታግዘን የምንማረው ትምህርት ነው እንጂ የእውነት ይሄ ትምህርት እኮ እንዲሁ ዝም ብለን የምናወራውም ትምህርት አይደለም። እና እባካችሁ እንረጋጋ። ተውት። ክፉን በክፉ የሚለውጥ ሰው በእግዚአብሔር ፊት የወደቀ ስለሚሆን ክፋትን ለራሱ ለቀኑ ተውትና እኛ ጥሩ ጥሩን ብቻ እናስብ። የአባቶችን ትምህርት እንማር። ስለማንማር ነው እንደዚህ ዝም ብሎ ንፋስ እንዳገኘን ነገር የሚያገኘና ተረጋግተን እንማር። እሺ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። ስለዚህ ስለ እመቤታችን ቅድስት ድንግል ማርያምና ስለ እውነተኛው መድኃኒት ስለሆነ ፍሬ ነገሩን ማለት ነው። ነገሩንና ይህን ያልተቀበለ ካለ ግን የተወገዘ ይሁን አሉ። ውግዝ ይሁን። ታዲያ አሉ እንኪያስ ወይም ታዲያ ድህነታችን የተደረገ ከእግዚአብሔር ነው እንጂ ከሌላ አይደለም አሉ። ድህነታችን የተደረገ ከእግዚአብሔር እንጂ ከማን አይደለም። ከሌላ አይደለም። ድህነታችን የተደረገ ከእግዚአብሔር እንጂ ከሌላ አይደለም። ዓለም እንደገና አንድ ጊዜ የታደሰበት ማን ነውና? እሱ ነውና። ማን ነው እርሱ? ዓለም እንደገና የታደሰበት፣ ዓለም እንደገና ወደ ክብር የተመለሰበት፣ ዓለም እንደገና በእግዚአብሔር ፊት ሞገስ ያገኘበት፣ ፍጥረታት ሁሉ በእግዚአብሔር ዙፋን ፊት ታላቅ ክብርን ያገኙበት በማን በኩል? በክርስቶስ አይደል?
እንድንበት ዘንድ የተሰጠ ሌላ ምን ስም አለ? የሰው ልጆች ሁሉ ወደ ዘላለም ሕይወት የተመለሱበት እርሱ አንዱ ጌታ ኢየሱስ ክርስቶስ በመስቀል ላይ ምን ብሏልና የዘላለም ድህነታችንን መልሶልናል። ስለዚህ የታደሰበት እሱ ነው። የተወለደ የተሰቀለው መድህን ነው። እርሱ የተወለደው ምን ያለ የተሰቀለው በሞቱ ሞትን የሻረ ወደ ዘላለም ሕይወት የመለሰ በእግዚአብሔርና በሰዎች መካከል እኛ ተብሎ የተነገረለት በሰውና በእግዚአብሔር መሃል ያለው መካከለኛ ተብሎ የተነገረለት ፍጥረታትን ሁሉ ወደ ቀደመ ስፍራ ለመመለስ የማይሞት አምላክ ከፍቅሩ የተነሳ በምን በስጋ ሞቱ የዘላለም ሕይወት የሰጠን እነ ቅዱስ ጳውሎስ ስለርሱ ተናግረው ያልጠገቡለት እውነተኛ የሆነ ጌታ ኢየሱስ ክርስቶስ እርሱ ወደ ቀደምንበት ቦታ መልሶናል አሉን። እንድንበት ዘንድ የተሰጠ ታላቅ የሆነ ስም ኢየሱስ የሚለው ስም እንደሆነ ይነግሩናል። ቀጠሉና እመቤታችን ማርያም የወለደችው ማን የወለደችው? ማርያም አይሁድም የሰቀሉት ሩቅ ብእሲ አይደለም፣ ሰው ብቻ አይደለም። ብእሲ ማለት ሰው፣ ስለዚህ ሩቅ ነው ማለት ከመለኮትነት የተነጠለ አይደለም። ማርያም የወለደችው በመስቀል የሰቀሉት ሞትን የሞተልን የዘላለም ሕይወት የሰጠን እርሱ ሰው ብቻ አይደለም፣ ምን ጭምር ነው እያሉ አምላክ ነው። መለኮትን ገንዘብ ያደረገ አምላክ ነው። አይሁድ የሰቀሉት ሩቅ ብእሲ አይደለም፣ እሱ በተዋህዶ በምን ተዋህዶ ጌታ ኢየሱስ ክርስቶስ ከመቤታችን ማህፀን ካደረግበት እርሷ ፍቃዷን ከሰጠችበት ከዛ ቅጽፈት ውስጥ አንስቶ ያለመነጠል ስጋን ከመለኮት ሳንነጥል እናወራለን። ለመለኮት የምናወራው ለስጋ የምናወራው ለመለኮት የሚነገር ነው። የትኛውም ኦርቶዶክሳዊ ይሁን የትኛውም በጌታ በኢየሱስ ክርስቶስ አምናለሁ የሚል ተዋህዶን ካልተቀበለ ውግዝ ነው፣ ይወጣል። በአንድ አካል ሁለት ባህሪ ካለ የትኛው ባህሪ ያዳነ ብለን እንጠይቀዋለን። የቱን ያዳነ? የመለኮት ባህሪ ወይስ የሰውነት ባህሪ? የመለኮት ባህሪ ካለ ማን ነው ተሰቅሎ ያዳነ? መለኮት ይሰቀላል እንዴ? አይ ሰውነት ብቻ ካለ ፍጥረት ያድናሉ እንዴ? ታዲያ ቃል ስጋ መሆን ምን አስፈለገው? ሁለት ባህሪ ብሎ ከፍሎ ሌላ የማይወጣው ካልኩሌሽን ውስጥ ይገባል ማለት ነው። የማይወጣው ክህደት ውስጥ ይገባል። ስለዚህ ቤተክርስቲያናችን ምን ብላ ታስብ ትምራለች? ስለ ጌታ ኢየሱስ ክርስቶስ ስናወራ ከማርያም ተወለደ ብለን ስናወራ ቃል ከመለኮት መለኮትነቱን ሳይለቅ መለኮትነቱን ሳይቀይር መለኮትነቱ ላይ ሳይደርብ የስጋ ባህሪ የመለኮትን ባህሪው ሳይቀይር መለኮትም የስጋን ባህሪ ሳይቀይር ሳይደራረብ ሳይለወጥ ሳይቀያየር በተለየ በማይመረመር ተዋህዶ አንዱ ከአንዱ ሳይቀየር የሰው ልጅ አድኗል እንጂ በመስቀል የተሰቀለው ሩቅ ብእሲ ነው ብቻ እንዴት እንላለን? ሰው የሆነ አምላክ ነው እንጂ በስጋ ከድንግል የተወለደው እርኩሳን አይሁድም የሰቀሉት እሱ ምንድነው? አምላክ ነው። እርሱን አምላክ አይደለም የሚል ቢኖር ሰው ብቻ ነው የተሰቀለው የሚል ቢኖር ይህ ውግዝ ነው። ለምን? ከሰው ከመላእክትም ለእርሱ ክብር ምስጋና ይገባዋል ለዘላለም አሜን። ኢየሱስ ክርስቶስ በስጋ በመለኮትነትም ሳይነጠል አንድ ብሎ የማይሰግድ ቢኖር ለስጋ አልሰግድም ለመለኮት እሰግዳለሁ ብሎ የሚከፍል ቢኖር ይህ ሰው ግብሩ ከዲያብሎስ ነውና የተወገዘ ይሁን አሉን አባቶች። እነዚህን ትምህርት ነው አሁን ቲክቶክ ላይ በደንብ መማር የሚገባ። ይህን ትምህርት ካልተማረን እየመጣ የቤተ ክርስቲያን ትምህርት እያስመሰለ የሚሰጥ ሰው ሁሉ ወደ ክህደት መንገድ እንዳይመራን በጣም ከፍተኛ ጥንቃቄ ስለሚያስፈልግ እነዚህን ትምህርት ጠንክረን እንማራለን ማለት ነው። እግዚአብሔር አምላክ ቀን ከጨመረልን ደግሞ የሮሜ ሊቀ ጳጳስ ናጣሊስ የተባሉ አባት ስለተናገሩት ትምህርት ነገ እንማራለን ማለት ነው። ጥያቄ ያለው ሰው ከዚህ በኋላ ክፍት ነው። ይሄ ትምህርት አልገባኝ የሚል ካለ መግባት ይችላል። መምህራን ካላችሁ እስካሁን የተማርነውን ትምህርት ማጠንከር ማበርታት ትችላላችሁ። ስለዚህ ቤቱ ክፍት ነው። ለዛሬ የነበረን ትምህርት ይህን ይመስላል። ቃል ሕይወትን ያሰማልን። እግዚአብሔር አምላክ የሕይወት ቃል እንድንሰማ ያደርገን። እግዚአብሔር አምላክ የተቀደሰችዋ መንግስት እንድንወርስ ወደ ተቀደሰችዋ መንገድ እግዚአብሔር አምላክ ይምራል። ትዕቢትን፣ ንቀትን፣ ከሳሽነትን እግዚአብሔር አምላክ ከላያችን ላይ አንሳ። ፍቅር፣ አንድነትን፣ መተሳሰብን ያድለን።
የተወሰነ እንግዲህ ይሄን ያህል አይተናል። ቀሪውን ደግሞ ከአባቶች ተምራችሁ መጽሐፍ አንብባችሁ ያልገባችሁን ጠይቃችሁ የበለጠ ጠንካራ እንድትሆኑ እግዚአብሔር አምላክ ይርዳችሁ፣ እኔንም ይርዳኝ። እንግዲህ ከዚህ ሰዓት ጀምሮ መምህራን ካላችሁ ግቡ። እስካሁን የተማርነው ትምህርት ማጠንከር ትችላላችሁ። የተሳሳትኩትንም አርሙኝ። እንድንይዘው የሚገባውንም ነገር አበርትታችሁ አጠንክራችሁ አመስጥራችሁ አስተምሩን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። አሜን። አሜን። እግዚአ ሰማያት ወምድር ቅዱስ ቅዱስ ቅዱስ። እሺ ወደ ዝማሬው እንመለሳለን። እንግዶች አሉ።